ጤና ይስጥልን። ይህ በጨፌ ሚዲያ በየሳምንቱ ወቅታዊ ጉዳዮችን እንዳስስበት ይሆናል። በዚህ ፕሮግራም አገራዊና ዓለም አቀፋዊ ጉዳዮችን በየሳምንቱ እንዳስስበት ይሆናል። በዚህ ፕሮግራም ላይ የሚዲያው ዳይሬክተር አቶ ሰኚ ኢደሹ ሰፊ ማብራሪያ የሚሰጡን ይሆናል። አቶ ሰኚ እንኳን በሰላም መጣ። እንኳን ደህና መጣችሁ። እናንተም እንኳን በሰላም መጣ። በዚህ ፕሮግራም ላይ ወቅታዊ ጉዳዮችን እንዳስስበት ይሆናል። ወደ ጉዳዮችን ከመግባታችን በፊት የጨፌ ህብረት ስራ ማህበር ወቅታዊ ጉዳይ ሲያጠር ያለ ማብራሪያ ስሉና ወደ ጉዳያችን እንገባለን። ምን ላይ ነው ጨፌ ህብረት ስራ ማህበር አሁን ወቅታዊ ጉዳዮች ምን አለው? አመሰግናለሁ። እንግዲህ ያው ውድ ተመልካቾቻችን ከዚህ በፊትም በተከታታይ በኦሮምኛም በአማርኛም ስንገልጽላቸው እንደነበር ነው ሁሉ አሁንም ደግሞ ዛሬ በወቅታዊ ጉዳይ በጨፌ ሚዲያ ወቅታዊ ጉዳይ ላይ ለአባላትም እንዲሁም ለተከታዮቻችን በሙሉ አድማጮቻችን ሁሉ እንዲከታተሉልንና እንዲያውቁልን የምንፈልጋቸው ህዝባዊና ማህበራዊ ኢኮኖሚያዊና ፖለቲካዊ ወቅታዊ ጉዳዮችን ደግሞ በዓለም አቀፍና ሀገራዊ ጉዳዮች ላይ የምንዳስስ ይሆናል። ዳሰሳችንም ደግሞ እንዲሁም የምናብራራቸው ማህበራችን ከየት ወዴት መነሻው ምን ይመስል ነበር፣ ዛሬ ላይስ ምን ላይ አለ፣ ማህበረሰቡስ ምን ይላል፣ ከስተመሩ ምን ይላል፣ አባሉ ምን ይላል፣ ማህበሩስ ራዩ ምን ይመስላል የሚለውንም የምንዳስስ ይሆናል። እንግዲህ ጨፌ ወጣቶች ሁለገብ ህብረት ስራ ማህበር አደረጃጀቱም ከአዲስ አበባና ከኦሮሚያ እንደመሆኑ መጠን አሁን ላይ ግን በመላው በኢትዮጵያ ከዳር እስከ ዳር ድረስ ባለው ሁኔታ ላይ በሰፊ ተደራጅቶ ተንቀሳቅሶ ከ36 በላይ ብራንቾች ወይም ቅርንጫፎችን ከፍቶ እየተንቀሳቀሰና እየሰራ ይገኛል። ከዚህ ጋር ተያይዞ ወቅታዊ ገበያዎችን በዓላቶች ሲመጡም እንዲሁም ደግሞ አገራችን ላይ በጦርነት ወቅትም በዚህም በጦርነት ወቅትም ምንም የማይበግረው ኮኦፐሬቲቭ ነው ህብረት ስራ ማህበር ማለት ምንም የማይበግረው ወረርሽኝ በሽታ ማለት ነው። ምንም የማይበግረው መድኃኒት የሌለው መድኃኒት የማይገኝለት እንደ ወረርሽኝ በሽታ የትም ቦታ ገብቶ የሚወጣ ምርትን ለህዝቡ የሚመግብ የሚቀልብ የሚያቀርብ ህብረት ስራ ማህበር እንደመሆኑ መጠን ጨፌ ወጣቶች ሁለገብ ህብረት ስራ ማህበር እንግዲህ በአዋጅ 985 2009 መሰረት በተመሰረተው ልክ ጨፌ ዛሬ ላይ በወተት ተዋጽኦ በወተት ላሞች ላይ በስጋ ከብቶች ላይ እንዲሁም በዶሮ እርባታ ላይ በአሳ እርባታ ላይ እንዲሁም በጨፌ ኢኮ ሪዞርት እንዲሁም በጨፌ ባርና ሬስቶራንት ቁጥር 1 ቁጥር 2 በመክፈት ጨፌ የመጀመሪያ ደረጃ ትምህርት ቤት በመላው አገሪቷ ላይ እንዲሁም አምቦ ላይ ምዕራብ ደቡብ ሸዋ እዚህ ቀርሳ ማልማ ላይም እንዲሁም አዲስ አበባ ላይም በዚህ ልክ እንግዲህ ስቱዲዮአችንም እንዲሁም መላው ወፍጮ ቤቶች መጋዘኖችም የተለያዩ ሰራተኞች ወጣቶቻችን በሙሉ ስራ አጥ ወጣቶችንም ምክር ሀሳብም እየሰጠን በቡና ሴሬሞኒ በኮፊ ሴሬሞኒ ላይም በተለያየው ስልጠና እየሰጠን በጨፌ ሚዲያ ቲክቶክ ላይቭ ላይ ስናሰለጥን ቆይተናል። መሰንበታችን ይታወቃል። እንዲሁም አሁን በዩቲዩባችን ደግሞ በዩቲዩብና እንዲሁም በጨፌ ቲክቶክ ላይም በሰፊ የምናስተላልፍ ይሆናል። ጨፌ ዛሬ ላይ ምን አለ? ምን ላይ አለ? ጨፌ ሁል ጊዜ ተወዳዳሪነቱን ያንግ የሆነ የወጣት አቅምን በመጠቀም ወጣትነታችን ተንተርሰን አስፈላጊ የሆነውን ሁሉ ዘመናዊ ኮኦፐሬቲቭ ዘመናዊ የኢትዮጵያ ህብረት ስራ ማህበራትን በማዘመን በማጠናከር ብቻም አይደለም አርአያ በመሆን ተምሳሌት በመሆን ምሳሌ ሆነን ሌሎች ወጣቶቻችን ቁጭ ብለው የሚውሉ ወጣቶችም ከተቀመጡበት የኛን አይተው እንዲነሱ የምናነቃቃበት ሁኔታ ላይ ያለነው። እንዲሁም ተወዳዳሪነታችን ዛሬ ዘንድሮ ላይ ብትመለከተው የ3 ዓመት መዘና ነበር። በመዘናው ወቅትም ስራችን በሚመዘንበት ጊዜም ከ192.8 አግኝተናል። ይሄ ማለት 100% አግኝተናል ማለት ነው። ከስንት ማህበራት በኢትዮጵያ ደረጃ በሀገር አቀፍ ደረጃ ህብረት ስራ ማህበራችን ከ110,588 ህብረት ስራ ማህበራት መካከል ይህን ደረጃ ማግኘታችን እጅግ በጣም ትልቅ ተስፋና ትልቅ አቅም የሚሆነን ነውና ለነገያችንም እጅግ በጣም ተበረታተን የምንሄድ ይሆናል።
ውድ ተመልካቾቻችንም ከዚሁ ጋር ተያይዘው እንግዲህ ሁል ጊዜ ከኛ ጋር ከጨፌ ጋር ሰብስክራይብ ያላደረጉት ሰብስክራይብ እንዲያደርጉ ሁል ጊዜ መረጃን በቅርበት እንዲያገኙ ከወዲሁ ልጋብዛችሁ። ጥሩ አመሰግናለሁ አቶ ስኝ። በጣም ጨፌ ህብረት ስራ ማህበር ጥሩ ደረጃ ላይ ነው ያላችሁት። ሌላ ጥያቄ እስቲ በአገር ጉዳይ ላይ አንድ ምንተነትን የፈለኩት በሂጃብ ዙሪያ ነው። አክሱም ከተማ ላይ እንደምታወቀው የሰሞኑ አጀንዳ እሱ ነው። ለምንድን ነው አንድ ማህበረሰብ ጠያቂ ሌላው ጥያቄው መላሽ ሆነው? አንድ ከተማ ማህበረሰብ አንዱ መብት ጠያቂ ሌላው ጥያቄው መላሽ ለምን ሆነ? የህግ ባለሙያ ከመሆነ አንፃር ከህግ አንፃርስ እንዴት ነው ሂጃብ አንድ ሙስሊም ሴት ሂጃብ አርጋ መግባት መከልከል ማለት ምን ማለት ነው? ከጀርባስ ምን አለ? ይሄ ውሻ ምን አገባት በሰው እርሻ የሚባል ነገር አለው። ውሻ ምን አገባት በሰው እርሻ ይሆነኛል የሚለውን ይሄድብኛል የሚለውን ሂጃብም ሆነ ማንኛውንም አለባበስ ከሃይማኖታዊ ጉዳይ ከሆነ ትምህርት በሃይማኖት ልዩነት አይኖረውም፣ በጾታ ልዩነት አይኖረውም፣ በብሔር ልዩነት የለውም፣ በቋንቋ ልዩነት የለውም። ትምህርት የትኛውም ዜጎች ከትምህርት ውጪ እንዳይውሉ ነው የሚደረገው እንጂ ልብስ ተቋሙ ትምህርት ቤቱ የትኛውም ትምህርት ቤቶች ላይ ዩኒፎርም ተመሳሳይ ዩኒፎርም ማለትም የተለያየ የጸጥታ አስጊ የሆኑት ግለሰቦች እንዳይገቡ ተቆጣጥሮ ልብስ ተለይቶ ዩኒፎርም ከዛ ትምህርት ቤቱ ዩኒፎርም ከረር ጋር የሚሄድ ሂጃብ እንዲለብሱ ምክር ሀሳብና እንዲሁም ትዕዛዝ መስጠት ነው እንጂ የሚያስፈልገው የትምህርት ቤቱ ስራ ማለት ነው። የትምህርት ቤቱ ስራ እንጂ ሂጃብ አትልበሱ፣ ተገላልጣችሁ ሂዱ የሚል እኔ ባዘዝኩ በቀደርኩልኝ ቦይ ብቻ ነው የምትፈሳው፣ የአንተ መንገድ በፍጹም የግል ሃይማኖት የግል እምነት የለም ብሎ ሌሎች ላይ ተጽዕኖ መፍጠሩ ይሄ በጣም ከህግም ከሰብአዊነትም እንዲሁም ደግሞ ከመብትም አንፃር ትምህርትም ወደ ፖለቲካ ለመሳብ የሚፈልጉ የጦርነት አልጠገባይ እምብርት አልባ የማይጠግብ እምብርት የሌለው ሀያ ነው። እንደ ሀያ የማይጠግቡ ጦርነትን የማይጠግቡ ፖለቲካ ጭቅጭቅን የማይጠግቡ መንግስት ሌላ ስራን እንዳይሰራ ለመንግስት ነጋ ጠባ አጀንዳን ለመፍጠር የሚጥሩ ሰዎች ናቸው እንጂ ዛሬ የተጀመረ አይደለም። ሂጃብ ዛሬ የተጀመረ እዚህ ወቅት ለምን አስፈለገ ግን ይሄን አጀንዳ ማንሳት? እንዴት መሰለ ሁሉ ጊዜ በሰው እጅ እሳት መቆስቆስ አያምህም። እሳት መቆስቆስ አያምም እና በተለይ በዚህም በዛም አቅጣጫ የሚንቀሳቀሱት ችግር ፈጣሪዎች የሁል ጊዜ ጸበጫሪዎች ናቸው። ምክንያቱም አባዜ አሁን ሱስ ካለብህ በሱስ ያለብህ ሱስ ሰዓቱን ጠብቀህ ያንን ሱስ ካልተጠቀምከው ሙሉ ጤነኛ አይደለህም። አንተ ግማሽ ሰው ነው የምትሆነው። አሁን ጦርነትን የለመዱ ሰዎችም ሁል ጊዜ ጤናማ ስሜት አይሰማቸውም። ጤናማ ጦርነት ከሌለ ጤናማ አይሆኑም። ምክንያቱም ይሄንን መቼ ጀመሩ ብለህ ካልክ በዚህ በ5 ዓመት በ6 ዓመት ውስጥ ያለፈው 6 ዓመታቶች ይሄንን ትምህርት አስተምሮናል። ዘርፈ ብዙ ለ155 ዓመት የተወዘፉ ውዝፎች እና የተቀበሩ ፈንጆች ፈንድቶ አልቋል። አልቋል። አሁን ለምንድን ነው የሂጃብ የተጀመረ ብለህ ብትለኝ ምርጫ እየቀረበናል። አሁን እንግዲህ ቢያንስ 1 ዓመት ነው የሚቀረው። 1 ዓመት ከ2 ወር ነው የሚቀረው። ዓመት ከ2 ወር በኋላ ከዛሬ ዓመት ከ2 ወር በኋላ ምርጫ ይካሄዳል። ስለዚህ
የሂጃቡ ብቻ ነው መጠበቅ አለብህ። አሁንም ሌሎች ብዙ የተጨመቁና የተቀመሙ በኃይል መፈንቅለ መንግስትን ለማድረግም የሚጥሩት ይመጣሉ። አሁን ገና ይነሳሉ። እንደገና ጽንፍ ይዞ የሚሟገት ከውስጥም ከውጭም ተቀናጅቶ በድብቅ በከተማም በጫካም እንደ ጫካ ዱር የሚሯራጥም እንቅስቃሴ ይኖራል። ገና የበለጠ ችግሮች ይኖራሉ። ነገር ግን ቅድመ ዝግጅት ያስፈልጋል። ቅድመ ዝግጅት ምን ላይ ያስፈልጋል? አንደኛ ለወጣት ግልጽ የሆነ ምክክር ሀሳብ ያስፈልጋል። ግልጽ የሆነ መድረክ ያስፈልጋል። ወጣትን ማወያየት አለበት መንግስት በፍጥነት ወደ ታች በብሔር፣ በክልል፣ በጾታ፣ በእድሜ፣ በእውቀት ሳይለይ ሳይከፋፍል ሁሉም ወርዶ ማወያየት አለበት። የእስካሁኑ ውይይቶቹ ናሽናል ዳያሎጉ መፍትሄ ሊያመጣ የሚችል ነው። በ50 ዓመት በአንድ ክፍለ ዘመን ውስጥ የሚካሄድ ነው ናሽናል ዳያሎጉ። ያ ናሽናል ዳያሎጉን ግን እቃ ጫወታ አድርጎ የእንቆቅልሽ ጫወታ ያደረጉት አሉ። አክቲቪስቶች ብትመለከት አክቲቪስቶቻችን ቀን ቀን ከተማ፣ ማታ ማታ ጫካ የሚያድሩት አሉ። ሌሊት ጫካ፣ በሀሳብ ጫካ፣ በስጋ ከተማ የሚውሉት፣ በምኞት ደግሞ መንበረ ስልጣኑን ለመቆናጠጥ የሚጥሩ ዓለም አቀፋዊ አጀንዳን ለመፍጠር ጥረት የሚያደርጉት አሉ። ነገር ግን አይሳካም። አሁን አይደለም ጊዜው፣ ወቅቱ ቢያንስ ከዚህ ከ6 ወር በኋላ ዘርፈ ብዙ የኢኮኖሚ ግሽፈቱ ይገናል። እጅግ በጣም ይገናል። በጣም ሰውን የሚያማርሩ የኢኮኖሚ ውድነት፣ የኑሮ ውድነት በጣም የምነሳበት። ሁለተኛ ምን ይነሳል? የመፍት ጥያቄን በምላስ ሳይሆን በአጀንዳ ሳይሆን ሁሉም የጎበዝ አለቃ የሚሆንበት፣ ከዚህ በፊት ከነበረው ይልቅ የጎበዝ አለቃ የሚበራከትበት፣ ስልጣን ላይም ያለ ክደት የሚፈጽምበት፣ መንግስትን የሚክዱበት፣ ስርዓትን የሚክዱበት፣ ስርዓትን እንደ ስርዓት ሳይሆን ስርዓትን መቆያ አድርጎ የሚጠቀሙበት ፖለቲከኞች አሉ። ያንን ፖለቲከኞችን ግን እንዴት ነው ሶልቭ ማድረግ አለበት? ህዝባዊ ማድረግ አለበት። አሁን ስርዓቱ ህዝባዊ መሆን ካልቻለ በስተቀር በህዝበኝነት በጥቂት ቡድኖች መረዳት በፍጹም ቀጣይነት ሊኖራቸው አይችልም እና እነኚህ ጥቂቶች ናቸው። ከሀገር ውስጥም በተለይ አሁን አሜሪካን አይቴ ከሆነ የአሜሪካን የትራምፕ ምርጫ ላይ ሲሳተፉ የነበሩት ኢትዮጵያኖች ጥቁሮች ናቸው የመረጡት። ከነጮች ይልቅ ይበልጥ የመረጡት ጥቁሮችና እንዲሁም የነጮች አቀንቃኝ ቡድኑ ነው የመረጠው። ነገር ግን በዚህ በአመራሩ ውስጥ አንድም ከፍተኛ አመራር ውስጥ ከጥቁሮች አላስገባም። ለምንድን ነው ያገለለው? እንኳን አሜሪካን መኖር አሜሪካን መወለድ እንኳን ዜግነት አያሰጥም። ለምን ሳለ ትራምፕ ለምንድን ነው ያለ? ለምን ይህን አጀንዳ ይዞት ወጣ? እንደገና ከዚህ በፊት የኢትዮጵያ አምባሳደር የነበረውን ለምንድን ነው የአፍሪካ ጸጥታ ጉዳይ ቃል አቀባይ አድርጎ ለምን መደበ? መልሶ ለምን መደበ? ምን ያለ ከበስተጀርባ? ከዚህ ከሰሜን አንዱ ከትግራይ ጦርነት ጋር ተያይዞ አሁንስ የተጠነሰሰ ነገር ምን አለ? ባለውለታ ነው ይሄ ሰውዬ። ከህወሓት ጋር ከዚህ በፊት ያድግ በነበረ ጊዜ በጣም ባለውለታ ነው። በጣም ይወዷል። የሰውየው አንደኛው አጀንዳ ይሆናል ብለን የምንጠብቀው እንደ ቀንድ አፍሪካ አንደኛ ኤርትራን አነጣጥሯታል። በኤርትራ ላይ አነጣጥሯል። አስመራ ላይ ኤርትራ ላይ ለውጥ መፈንቅለ መንግስት ወይ ለውጥ መንግስት እንደሚያመጣ ጥርጥር የለም። ያደርጋል፣ ያስኬዳል፣ አንግቦ ተነስቷል። በግልጽም ጠቅሷታል እና ይሄን ያደርጋል። ኢትዮጵያ ውስጥ ደግሞ ያው
አሁን ሰላም ነው ሆነው ባይዘዌ ብታምንም ባታምንም የኢትዮጵያ እድገት እጅግ በጣም በይጥፍ ይገዘግዛል፣ ወደፊት ይገዘግዛል። ኢትዮጵያ ለውጥ ታመጣለች፣ እድገት ይመጣል። ይሄ አሁን ከዛም ከዚህም የሚጨቃጨቃው ሁሉ ይረጋጋል። ችግር ፈጣሪዎች ይከስራሉ፣ ይነሳሉ፣ ግን ከስሮ ይቀመጣሉ። የትግራይ ውስጥ የወታደራዊ ክንፍ የሰጠው መግለጫ አለ ደብረጽዮን ወደ ስልጣን እንዲመለስ። ያስምን ያክል ያስኬዳል እንደገመገምክ? ደብረጽዮንን ሲጀመር ሆን ብሎ ነው የጋበዘው እንጂ ስምምነት ላይ ዶክተር ደብረጽዮን የለበትም። ህወሓት ነው የተፈራረመው። ህወሓት ሲፈራረም ወክሎ የላካው አካል አለ። እሱም ጌታቸው ረዳ ነው። አቶ ጌታቸው ረዳ ተወክሎ ሄዶ ነው ሰፊ ድርድር ክርክር አድርጎ አካሄዶ ጊዜያዊ የትግራይ አስተዳደርነትን ከፌደራል ውክልና ተቀብሎ ያለ አለ። ህወሓት ወክሎ ነው የተፈራረመ። ስለዚህ ህወሓትን ነው የሚመለከተው እያለ ነው ደብረጽዮን። ህወሓትን የሚወክሎ የተፈራረመው ጌታቸው እንትን ደብረጽዮን አይደለም። የተፈራረመው ጌታቸው ነው። ህወሓት ወክሎ ነው። ህወሓት ወክሎ ቢፈራረምም ስለ ህወሓት የሚመለከተው ጌታቸው ነው እንጂ ደብረጽዮንን አይደለም። ፈራሚው ነው የሚመለከተው። ፈራሚው ደብረጽዮን እንትን ጌታቸው ነው የተቀበለም ሐሳቡ ላይ የተወያየው። ከጦሩ ክንፍ ነው ቢባልም ደግሞ ደብረጽዮን ጀነራል አይደለም፣ ኮሎኔልም አይደለም፣ የጦር ክንፍ አይደለም። ከዛም ጀነራል ታደሰ ወረደ ነው የነበረው ከጌታቸው ጋር የነበረው። ስለዚህ የጦሩ ክንፍ ተብሎ ቢባልም እንኳን ታደሰ ወረደ ነው እንጂ ጀነራል ታደሰ ወረደ እነ ጻርቃኔ ናቸው እንጂ ደብረጽዮን ምን ቤት ነው? ደብረጽዮን ፖለቲካን ነው የሚመለከተው። ፖለቲካ ላይ ሐሳቡን አገራዊ በአመራርነቱ አገራዊ ሐሳብ ክልላዊ ሐሳብን ሊሰጥ ይችላል። ከዛ ውጪ ግን እድል ፋንታ ሊሰጠው አይገባም ነበር። እድል ፋንታ ፌደራል መንግስትም ጭምር እድል ፋንታ ሰጥቶት ይሄን ሲጀመር ወንጀለኛ ነው። በወንጀል መጠየቅ አለበት። ወንጀለኛ ነው። ምክንያቱም አግሪመንትን ከአንድም ሁለት ጊዜ ንዷል፣ መጋፋት እንችሏል። መግለጫ አውጥቷል። ከዚህ በፊትም ጌታቸው እኔ ከአቅሜ በላይ እየሆኑ ነው፣ ፌደራል መንግስት ድረስልኝ ብለዋል። እንደ ትግራይ ህወሓት እንደ ህወሓት የፌደራል መንግስት ጋር የተግባባነውን አግሪመንትን እየተጋፋን ነው፣ እየሸረፍን ነው። ከፌደራል መንግስት ይልቅ እኛ እያጎደልን ነው፣ ሪስኩን ኃላፊነትን እየተጎደለን አለ ብሏል። ሲጀመር ስለ ስልጣን ቹክቻ ነው። አሁን ደብረጽዮን ከስልጣን ውጪ ህይወቱን አያስብም። ቢያስብ ኖሮ እግሩ የተቆራረጠ ወጣት አለ ሽሬ ውስጥ በየካምፕ ያሉት። ቢያስብ ኖሮ እሱ በዚህ እድሜው መረጋጋት ነበረበት። ወጣቱን ማሰብ አለበት። አልቋል እኮ ወጣት። እስኪ ተመልከት። ግን ተመልሶ አሁን ወደ ጦርነት መገባለት የትግራይ ወጣት አለ ብለህ ታስባለህ? ወጣት ሲኖር እኮ ነው። ወጣት ሲኖር እኮ ነው። ግማሹ ሰውነቱ አካላቱን ሁሉ ያለ ሞራሉ ሞቷል። ክልል ሄደህ እኮ ብታይ እኔ አምና ለ10 ቀን እዛ ነበርኩኝ። በጣም አንጀትን የሚበላ ወጣት እዛ አለ። ዩኒቨርሲቲ መምህር የነበረው እዚህ አዲስ አበባ የጅማ ዩኒቨርሲቲ መምህር የነበረው ባጃጅ እየነዳን አለ እዛ ላይ እዛ ክልል ላይ መምህራኖች ባጃጅ እየነዱን አሉት። ከሰውነት ወጥቶ ጫማ የላቸውም፣ ልብስ የላቸውም። እንዴት ነው ወደ ጦርነት አሁንም ይሄን ወጣት የምትጋብዘው? ሲጀመር ከአውዜም ጦርነት ላይ መማር ነበረበት። 1966 67 68 69 ላይ የነበሩትን ከአውዜሙ ገበያ የጅልማ ጨፍጨፈ መማር ነበረባቸው። 60 ሺህ ወጣት ገብረንበት ነው የመጣን ብሎ 23 ዓመት የኢትዮጵያ ጠቅላይ ሚኒስትር ሆኖ ኢትዮጵያን በጅልማ ጨፍልቆ ሲገዛ በነበረበት ጊዜ ማወቅ ነበረበት አንድ ቀን ከእጁ እንደምትወርድ። ነገር ግን አሁን ደግሞ ጊዜው አይፈቅድም። ካልፈቀደስ በቄሮና በእጀቶ በዘርማም በእምቢተኝነት ከስልጣን ላይ ተገፍትሯል። ልክ አስገባቸዋለሁ ብሎ የነበሩት የት እንደገቡ አጣን። አቶ ደብረጽዮን አቶ አባይ ፀሐዬን የት እንደገባ አጣን።
ያኔ በጀት ታነሳቸዋለሁ ሲል የነበረው በጀት ራሱ ላይ እንትን ብሎ ዛሬም ይኸው ቁጭ ብሎ እናያለ ዋይ። ስለዚህ ማድረግ በማትችል ነገር ላይ አትፎክር። አሁን ትልቁ ነገር እኔ በዚህ አጋጣሚ ላስተላልፍላቸው የሚፈልገው ምክር ሀሳብ ሰከን ብሎ ከቅዠት ወጥቶ በህልም ቢያስቡ፣ ከህልምም ከቅዠትም ወጥቶ ደግሞ ቁጭ ብሎ ዘግቶ ቢመካከሩ ቢነጋገሩ። አሁን ክልሉ የሚፈልገው ለክልሉ የሚያስፈልገው ሰላም ነው፣ ስራን ነው፣ እድገትን ነው፣ መረጋጋትን ነው። እድገትን ቶ መረጋጋት የሁሉም እንደ ኢቭን የሃይማኖት ደግሞ ችግር እዛ ውስጥ አነሳ። እንግዲህ አክሱም አካባቢ ላይ የተፈጠረውን አይታል። ሴቶች ሂጃብ ለብሶ ትምህርት ቤት አትገቡም፣ አልቀበልም። የፌዴራል ትምህርት ሚኒስትርም የጻፈላቸውን ደብዳቤ አንቀበልም አሉ። ሞጆሪኒዮ የምታሽከረክረው የክልሉ የጦር ክንፍ የሚባለው በነሱ አማካኝነት ገና ረብሻ መፍጠር ነው። በቃ ረብሻ በፍጹም ለምን ከዛ ውስጥ ትንሽ አሉላ ሰለሞን ይሻላል። ትንሽ አሁን ተረጋጋ ይመስላል። ትንሽ እሱ ይሻላል። ሌሎቻችሁ ውጭ ያሉት አክቲቪስትም አገር ውስጥም ያሉትም ትንሽ የተሻሉ ናቸው የምትላችሁ ሁሉም ሄዶ ጦር ጫሪ ናቸው፣ ጸብ ጫሪ ናቸው። እና ትንሽ ትግራይ የሚያስፈልጋት አሁን ላይ መረጋጋት። በቃ ቻንስ አንድ ነው። ቻንሳችሁን በወቅቱ ተጠቅመዋል። ያልተጠቀሙም ካሉ ተጸጽቶ ነጋ ጠባ ጦርነት ባይቆፍሩ መልካም ነው። ምክንያቱም አንዴ ተሸውዷል። በቃ ባትሸውድ ይችላል ነበር። በቃ አንዴ ነው በቃ ቻንስ ባይ ቻንስ መጠቀም ያለብህ አንዴ ነው። ቻንሱ አልፎባቸዋል። አሁን ደግም እኛ ቻንሱን ለማግኘት ጠብር ግፍ ብለህ መስራት አለብህ። ጠብር ግፍ ብለህ ድምፅህን አጥፍተህ በቃ ጸጥ ብለህ ስራህን ሰርተህ ያለ መሬትህን አልምተህ ወጣትህን ጠግነህ ገና እኮ ወጣቱን ማደራጀት ይልቁንስ ትግራይ አመራሮች ማድረግ ያለባቸው ወደዚህ ወደኛ ወደ ማዕከሉ ኢትዮጵያ ወጣቶች ተጠግቶ ኑ እስኪ ወጣቶቻችንን እርዱልን፣ በስራ ማስተሳሰር አስተሳስሩን፣ እስኪ ተሳሰሩልን፣ እስኪ ያስረዱልን፣ አነቃቁልን፣ ንቃተ ህሊና ፍጠሩልን፣ እስኪ ሞቲቬሽኑን ፍጠሩልን። የሆነ በቃ ማለት ወደ ስራ ባህሪ እስኪ እንዴት እንደምንለውጣችሁ የጦር አባዜው በቃን ብሎ እኛን መጠየቅ ያለባቸው እንጂ አሁንም ገና ለጦርነት ወጣቱን መጋበዙ እጅግ በጣም ይዘገንናል፣ ይከብዳል። እኛ ወጣቶችም ይሆንም ጎልማሳም ይሆንም በጋራ ሆነን ሰብሰብ ብለን ሀሳባችን ሰብሰብ ማድረግ ከውስጣችን የቀሩት አሮጌ አስተሳሰብ ካለ ማውጣት አለብን። አሁን አሮጌ አስተሳሰብ ይዜ ቢያንስ ስንት ዓመት መሰለህ? 1 ዓመት በላይ አትኖርም። 2 ዓመት በጣም ይበዛባል። ከዚህ በኋላ አሮጌ አስተሳሰብ የለም፣ ጊዜው አይቀበልም። ምክንያቱም 2 አይነት አማራጭ አላት ኢትዮጵያ። ወይ ወደ ዓለም መሄድ አለበት፣ ወይ ቆማ ዓለምን መጠበቅ አለበት። ለመቆየት እና ለመዝለቅ ወደ ዓለም መጠጋት አለበት። አመሰግናለሁ። ተሰኝ ሌላ መጨረሻ ላይ የአቶ ልደቱ ጉዳይ ነው። ልደቱ ወደ አገር መምጣት ለምንድን ነው አጀንዳ መሆን ያስፈለገው? አገሩ ነው። ወደ አገሩ ለመግባት ለምንድን ነው አጀንዳ መሆን ያስፈለገው? እንግዲህ ያው ፖለቲከኞችን በተለይ የዚህ አክቲቪስት ቅልቅል ያለባቸው ፖለቲከኞችን ይሄ ነው የአመለካከታችሁ መደብ ላይ መመደብ ባትችልም ይመስለኛል አግልሎታል። አቶ ልደቱ ግሩቡ ያገለለው ይመስለኛል። ምክንያቱም የተሻለ አስተሳሰብ አለው ልደቱ። ምንም እንኳን ፖለቲካው ተገለባባጭ ቢሆንም የተሻለ አስተሳሰብ አላቸው። ሌሎች ከጋዜጠኝነት ነው የሄዱት። እሱ በፖለቲካ ብቃት አለው። ከነሱ መካከል ለመጉረፍም ወደ ኋላ አይልም፣ ለመዘርጠጥም ከ97ቱ ምርጫ ላይ ከስሯል እኮ ልደቱ። ማቆም አለበት። 97 ምርጫ ላይ አሸንፏል፣ መጥቷል። 2002 ላይ የተወሰነ እንትን ብሏል።
ከዛም በኋላ የጨበራ ምርጫ የምትባለው የ2007ቱ ጨረባ ምርጫ ላይ ህብረ ኢትዮጵያ ብሎ ህብረ ኢትዮጵያ በአዲስ አበባ ብዬ ነው የተነሳሁትን የፖለቲካ አመሰራረት ስልትን ከኢንጂነር ልቃን ጋር ሆኖ ላጥ አድርጎታል። ህብረ ኢትዮጵያ ብሎ ተነስቷል። እሱም ወርቋል። እሱም አልሆነላቸውም። ሄዶ አሜሪካን ገብቶ እንግዲህ ስድብ ጀመሩ። ለምን ሄደ? አሁን ለምን መምጣቱ አጀንዳ ማድረግ ነው? የሄደም ለንግድ ነው። አሁን ንግዱን ጨርሷል። ንግዱን ሲጨርስ የፖለቲካም ንግድ ከህይወት ጋር ለመመለስ ነው ሄደው። ኦፕራሲዮንም ሆኗል። ታሟል። በጣም ታሞ ነው የሰነበተ። ከሞት ነው የተመለሰ። የተወሰነች ስልጣን ፈለጋ አስቀድሞ ለመገኘትና ቀድሞ ተገኝቶ የተወሰነች ስልጣን ይዞ በስልጣኑ ላይ ሄዶ ለመቆየት ይፈልጋል ይመስለኛል። ናሽናል ዳያሎግ ኮሚሽነር መሆን እንደሚፈልግ ሐሳብ እንዳለው ይታየኛል። የዚህ ፕሮፌሰር መስፍን ቦታ ላይ ኮሚሽነር ለመሆን ጥረት እንደሚያደርግ ሐሳቡ ይታይበታል፣ ጭላንጭል ይነበብበታል። ቀጥሎ ምርጫ እዛ ውስጥ ሆኖ ለሚመጣው ምርጫ አሁን እያለ ያለ እሱ ከየትኛውም ፖለቲካ በቃኝ ጨርሻለሁ ነው የሚለው። አይደለም ፖለቲካ ለምን ከቻልኩ ኢዴፓን መልሳለሁ ነው ያለው። ገብቼ ከተቻለ እሱን ለመመለስ ሞክራለሁ ነው ያለው ጋዜጣዊ መግለጫው ላይ። አያደርግም፣ እሱንም አያደርግም። ቢያደርግም አሁን የቀራው ኢዴፓን መልሶ ማፍረስ ነው። ፈርሷል እኮ ፊቱን አፍርሶ ነው ሄደ። አሁን ደግሞ እሱን አፍርሶ እኮ ነው ህብረ ኢትዮጵያ ብሎ የመሰረቱት ፓርቲን። አሁን ግን ከትላንት ወደ በሰጠው መግለጫ ሄጄ ኢዴፓንም ለመመለስ እሺ ካሉኝ እሞክራለሁ ነው። ምን አሁን እኮ እንደ ድሮ አይደለም። ምርጫ ቦርድ ራሱ እንደ ድሮ ዝም ብሎ በጨበራ ዝም ብለ ሰብሰብ አድርገ ስም ሰብስበ ፔቲሽን ሰብስበ ሄደ ምርጫ ቦርድ ሄደ ሰርቲፊኬት የምትወስድበት አይደለም። ታዲያ አሁን ለልደቱ ያለው ማን ነው ዛሬ ላይ የሆነ ሞባይል ታስታውሳለህ? ተንሸራታች ሞባይል ልደቱ ሞባይል የሚባል ነበርና ልደቱ ሞባይል ተብሎ በሞባይል የተመሰለ አስተሳሰብ ይዞ አላማን ይዞ አካሄድን ይዞ ግልጸኝነት የሌለው ማይተመን ሁሌ ክደት ልደቱ ክደቱ ተብሎ እስኪሰየም ድረስ የተሰየመ ሰው ዛሬም ተመልሶ ከመንግስት ጋር መንግስትን ቁማር ለማብላት አምታታው በከተማው ይባላል። እንደዚህ አይነት ፖለቲከኞች አምታታው በከተማው ይባላል። አምታታው በከተማው ሆነ የሚመጣ ከሆነ እሱን የሚከተል የሱ ብጤዎች ካልሆኑ በስተቀር እውነት ትክክለኛ አእምሮ ያለው ሰው በምንም ታምር እሱን ተከትሎ አገር ይመራልኛል ብሎ አይሄድም። ነገር ግን ሰከን ብሎ አሁን ኦፕራሲዮን ሆኗል። እኔ የሚመክረው በዚህ አጋጣሚ ቆም ብሎ ከብልጽግና ጋር ንሳ ገብቶ ይሻላል። ብልጽግና ጋር ቢደመር ይሻለዋል። ምክንያቱም አሁን ላይ ያለ አቅም ግንባታ ያስፈልገዋል። ብልጽግና ጋር ተጠግቶ ቢገነባ ይሻላል። ምክንያቱም አሁን ብልጽግና እያካሄደ ያለ አካሄድ አስተሳሰብ እሱ 97 ላይ የሰበከው ስብከት ስለሆነ የአይዲዮሎጂ ልዩነት የለውም ከብልጽግና ጋር። ልደቱ ጥላቻ ነው እንጂ አሁን ከብልጽግና ጋር ጥላቻ የዶክተሩን ጥላቻ የጠቅላው ጥላቻ ካልሆነ በስተቀር ልደቱ ከብልጽግና ጋር የአይዲዮሎጂ ልዩነት የለውም። ለምን 97 ላይ ስለነበረ ስለ ቀይ ባህር ተናግረዋል። ስለ አሰብ 97 ያሸነፈበት አጀንዳ ነው። እሱና ብርሃኑ ነጋ ያሸነፉበት ነው፣ እናውቀዋለን። ያንን ክርክራቸው ጭብጥ የነበራቸው ናቸውና መለስ ብሎ እንደ ብርሃኑ ነጋ ሆኑ እንደ ፕሮፌሰር ብርሃኑ ነጋ ሰከን ብሎ ቢመለስ ምርጥ ፖለቲከኛ ቢሆን መልካም ነው እላለሁ። አመሰግናለሁ። እንደዚህ ለሰጣህን ማብራሪያ። ክቡራን ተመልካቾቻችን እንግዲህ በየሳምንቱ ወቅታዊ ጉዳይ በጨፌ ሚዲያ ማክሰኞ ከ10 ሰዓት ጀምሮ ሁሌ በዚህ ሰዓት የሚቀርብላችሁ ይሆናል። ይህን ፕሮግራም ለመከታተል ጨፌ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። ሳምንት በሌላ ወቅታዊ ጉዳዮች እንመጣለን። ጤና ይስጥልኝ።